አሰላሙ አለይኩም ወራህመቱላሂ ወበረካቱ። አህለን ወሰህለን የኛ ቅመም ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኛ ሀይ ነው ወላሂ አልሐምዱሊላህ። ዛሬ በአዲስ ነገር ተከስተናል። እሱም የተከሰተነው እነዚህ የምታያቸው ግሪን ኤሪያዎች። ስለዚህ እስቲ ወተን እዚህ እናውራ ብለን ከምታውቁት ከወንድሜ ከማል ተሙ ዩቲዩብ ታውቁታላችሁ አይደል? ሰላም ብያለሁ። ስለዚህ እሱ ሰላም በል። ሰላም የአወል ቲዩብ ቤተሰቦች እንዴት ናችሁ? እንዴት ዋላችሁ? ያው እኛ ጋር ቀን ነው፣ አሁን እያመሻሽ ነው። እንዴት ናችሁ? ሁሉ ሰላም? እንግዲህ አጋጣሚ ዛሬ ተደዋወልንና እንተዋወቅ ተባብለን በዚህ አጋጣሚ የሆነ ከከተማ ትንሽ ወጣ ብለን ነው ያለ ነው ማለት ነው። ለዛ ነው ተገናኝተን። ማሻአላህ ተባረከላህ። ስለዚህ ዛሬ ለየት ባለ ቪዲዮ ነው የምንመጣው ኢንሻአላህ። ጀዛኩሙላህ ኸይር። ለቤቱ አዲስ ሆናችሁ ሰብስክራይብ፣ ላይክ እንዳይረሳ፣ ሼር እንዳይረሳ። ጀዛኩሙላህ ኸይር። እያበረታታችሁ ገና ጀማሪ ታዳጊ ስለሆነ ስለዚህ ኸይር ነገር ለመስራት ኢንሻአላህ ቢዝኒላህ ከኛ በታች ያሉት ለመደገፍ ብቻ ኢንሻአላህ ቢዝኒላህ የምር ካደገው እኛ ቤተሰቦችን እንደግፋለን፣ እናሳድጋለን። ለተቸገሩ ወገኖቻችን ለመድረስ እንጂ አግኝተን እንትን ለማለት አይደለም። ትክክል። ስለዚህ አንተው ሀሳብ ትክክል። ያው አንዳንዴ ምን አለ መሰላችሁ ከሰው ጋር ተባብራችሁ ስትሰሩ ሌሎችንም ለመደገፍ መሆን አለበት፣ እንደኔ አስተሳሰብ። ስለዚህ እሱ አላማው የያዘው ይዞት የተነሳው አላማ አለ። እኔ ቻናሌ አድጎ እንደዚህ ሊሆን እንደዚህ ያደርጋለሁ ብሎ የተነሳበት ሀሳብ አለ። አንዳንዶቻቸው ያው ታውቃላችሁ ትላልቅ ዩቲዩበሮች ምን እንደሚሰሩ ማለት ነው። እንደዛ ሲሆን ተደጋግፈን ከታች ያሉትን አሳድገን ሁላችንም ተያይዘን ከፍ ማድረግ ማለት አለብን ብዬ አስባለሁ። እንደኔ እሱም ሀሳቡ እንደዛ ነው። የተቸገሩትን መርዳት፣ ማውጣት፣ ማስተዋወቅ ሀሳብ አለው ማለት ነው። ስለዚህ አዳዲስ የሆናችሁ ስትገቡ ቤቱን ሰብስክራይብ ማድረጉን እንዳታልፉት ማለት ነው። ስለዚህ ከእናንተ ክፍያ አይጠየቅም። ክፍያው ምንድነው? ሰብስክራይብ ማድረግ ብቻ አያስከፍልም። ሼር ማድረግ ለጓደኞቻችሁ ያለባችሁ እንደዛ ነው ብዬ አስባለሁ። ስለዚህ ሁላችንም ተደጋግፈን ማደግ አለብን፣ መለወጥ አለብን። ዩቲዩብ ላይ ከሰራን እንለወጣለን። እኛ ወይም እሱን አሳደጋችሁት ማለት እሱ ደግሞ ቀጣይ ሌሎችን ያሳድጋል። እንደዛ ተደጋግፈን ማደግ አለብን የሚል ሀሳብ አለኝ እንደኔ ማለት ነው። ማሻአላህ ተባረከላህ። ያለ በቃ እንደዛ ነው አላማችን። እኛ አላማችን ኢንሻአላህ ቢዝኒላህ ሀሳባችንና አላማችን አንድ ሰው አላማና ግብ አለው አይደል? ስለዚህ አላማና ግብ እስካለው ድረስ ያን አላማ ደግሞ መድረስ አለበት። ግቡ መምታት አለበት። ያን ግቡ መቶ ደግሞ ለተቸገሩት ከችግር ላይ ላሉት ደግሞ ለመውጣት አለበት። እኔ አግኝቻለሁ ጥቅም የለው አይደለም ሆነ አይደል? ስለዚህ ያን አግኝቶ እኩል ተካፍሎ ሲበላ ስለዚህ የተቸገረ አይኖርም። ኢንሻአላህ ቢዝኒላህ እኛ እንደዚህ እናደርጋለን። እና ቅመሞች እናንተንም ደግሞ ወደ ሀገር አላህ ያምጣችሁ፣ ለሀገራችሁ ያብቃችሁ። ስለዚህ እነዚህ የምታዩት አረንጓዴ ቦታዎች በጣም ያምራል። እንግዲህ እዚህ ጋር ጥቂት ቦታ ነው የመጣሁት። ከዚህ በፊት አዙሬ ላሳያቸው። ያው እንግዲህ እኔ እዚህ አካባቢ የመጣሁት እስከ ጫፍ ነበረ። እስከዚህ ድረስ መጥቼ አላቅም ነበረ። እስካሁን መጣጣ ማለት ነው። እዚህ አካባቢ መጥቼ አላቅም በእውነቱ ከሆነ። አንተ ነህ እዚህ ጋር አልከኝ። እንግዲህ ስመጣ ሰርፕራይዝ ነው እንግዲህ እንጦጦ በሉት። ያው ቤተሰቦች እንጦጦ በሉት። እንጦጦ እንደዚህ የሚታይ ነገር የለም። እንደዚህ የምትነኩት ነገር በሙሉ አትክልቶቹ በቃ ደስ ይላል፣ መዓዛቸው ምናምን ሁሉ ነገር። ያው አደይ አበባ ራሱ አልደረቀም ገና፣ መስከረም አልቆ ራሱ አልደረቀም። ደስ ይላል ገና። ያው እንደምታዩት ይሄ ወንዝ ነው። በጣም ዳገታማ ቦታ ባቂላ አይታችኋል ቤተሰቦች? ባቂላ አይታችኋል ቤተሰቦች? ርቀት አለው። ባቂላ ማሻአላህ ግን እንደምታዩት በዚህም ወንዝ ነው። ይሄ እንደምታዩት ከላይ የሚመጣው ወንዝ ነው፣ በዚህኛው የሚመጣው ወንዝ ነው። ግን ቦታው እይታው ምናምን ደስ ይላል። መስራት የምትፈልጉ ወደዚህ አካባቢ ነውና አብረን እንሰራለን። ያው እሱም ያሳያችኋል። አብሮ መስራት አለብን። ተደጋግፎ ነው ዩቲዩብ የሚሰራው፣ ለብቻ የሚሰራ ነገር የለም። ስለዚህ ሁላችንም ለተቸገረ እንደምንደርስ ማድረግ አለብን። ቤተሰቦች የሰራነውን ሁሉ ጥሩ ሀሳብ አደይ አበባ አይታችኋል። በጥቅምት አንድ ጥቅምት እንደሚባለው በጥቅምት አንድ ጥቅምት ገብሱ ደርሶ ስንዴው ዘለላውን አሳይ። በጣም ያምራል። አይገርም? ይህ ገጠር ገባችሁ እንዳትሉ፣ ይህ ነው ገጠር ነው የገባችሁ ምናምን እንዳትሉ ቤተሰቦች፣ ገጠር ገባችሁ እንዳትሉ ብቻ። አዲስ አበባ ላይ ያለው
እና ላይ ብለን እንደምታወራቸው እነሱም ሰላም በላቸው አውራላቸው ቦታውን። ውድ ቤተሰቦቼ አህለን ወሳህለን ብያለሁ። የቅመም ቤተሰቦቼ አህለን ወሳህለን አሰላሙ አለይኩም ወራህመቱላሂ ወበረካቱ ብያለሁ። ድጋሚ ኑሩልን፣ ክበሩልን፣ ባላችሁበት ሰላማችሁ ብዝት ይበልልን፣ ብዝዝት ይበል። እናንተም ለዚህ አላህ ያብቃችሁ ብለናል። እናንተም ለዚህ አላህ ያብቃችሁና በሰላም ወደ ሀገራችሁ አላህ ያምጣችሁ። ይቺ ወልድ ብላ ተቀበላችሁ ብለናል ቤተሰቦች አይደል? እስቲ አንተ አንተም ደግሞ እስቲ ያለን ሀሳብ ትክክልና የምድር ቅሞች ሁሉንም ያሳድጋሉ። ስለዚህ ሁሉንም ስለሚያሳድጉ እኛንም አሳድገው እነሱ መጥተው ሀገራቸው ላይ ፈታ ብለው እንዲሰሩ መሆን አለበት። በአየራቸው ንጹህ አየር እየተነፈሳቸው ሀገራቸው ላይ ፈታ ብላችሁ የሚሰሩበት መሆን አለበት ማለት ነው። ስለዚህ አላማችሁ ቻናል አስጀምራችሁ እዚህ መጥታችሁ በቃ እናንተ ኦንላይን ላይ ስራ መስራት ነው ያለባችሁ። ስለዚህ ዩቲዩባችሁ ሞኒና እንትን ያደርጋችሁት መታችሁ ብትሰሩ ኸይር ነው ወላሂ ላዚም። ለምን ደርሳችሁ እዚህ መታችሁ የፈለጋችሁት ነገር መስራት ትችላላችሁ። አላማችሁን ማሳካት ትችላላችሁ ኢንሻአላህ ቢዝነስ። ስለዚህ መምጣት አለባችሁ እንደኛ ሀሳብ አይደለም መምጣት የለባችሁ ዩቲዩብ ሞኒ ያደረጉት ሰዓት የሞሉት። ስለዚህ እንትን እስከ መቼ የሰው ሀገር እኮ ምንም ብትበላ ብትጠግ ምንም የምታደርገው ነገር የለም። ስለዚህ እስቲ ማየታችሁ እንዳይቀር ዩቲዩብን አንዳንዴ እያያችሁ እስቲ ሾፉም እያደረጋችሁ ጀዛኩሙላህ ኸይር። እስቲ ያችሁ ነው ባን እያያችሁ ይታያል አፍራው ይኸው አሁን ፍሬ አፍርቶ ምን ብሎ እናንተም ለሀገር አላህ ያብቃችሁ ብለናል። ጀዛኩሙላህ ኸይር የኛ ውድ ቤተሰቦች እንቁ ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱ ብለናል። በሌላ ደግሞ በአዲስ ቪዲዮ እንመጣለን ኢንሻአላህ ቢዝነስ